ሰላም የቻናል ቤተሰቦች እንዴት ናችሁ? እንግዲህ እንደምትመለከቱት በዚህ መልኩ ዛሬም የአማርኛ ፊደሎችን እንዲሁም ውስብስብ ወይም ዲቃላ ፊደል ብለን የምንጠራቸውን እንዴት ማንበብና መጻፍ እንዳለብን አጠቃላይ ቃላት ስንጽፍ እንዴት መጠቀም እንዳለብን የምናያቸው ይሆናል ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ የአማርኛ የእንግሊዝኛና የሂሳብ ትምህርቶችን እያስተማርን እንገኛለን ማለት ነው። ለመማር ከፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። ከየትም ሀገር ሆናችሁ በማንኛውም ሰዓት በማንኛውም ጊዜ በቀጥታ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮአችን የአማርኛ ፊደሎች እንዲሁም ውስብስብ ብለን የምንጠራቸውን ፊደሎች እየጻፍን እያነበብን እንዲሁም ቃላት እየሰራን እናያቸዋለን ማለት ነው። ተከታተሉ። እሺ እንግዲህ እንደምትመለከቱት ዛሬ እነዚህን የአማርኛ ፊደሎች እንዲሁም የአማርኛ ፊደሎች ውስብስብ ብለን የምንጠራቸው ወይም ዲቃላ ፊደላት ወይም ዲቃላ ሆሄያት ብለን የምንጠራቸው እነዚህን ፊደሎች ነው ማለት ነው። እነዚህን አንድ ባንድ እየጻፍን እያነበብን እናያለን ማለት ነው። ተከታተሉኝ። ከመጀመሪያውን ጀምር እናንብባቸው። እሺ እንግዲህ ከመጀመሪያው ስንጀምር ከዚህ ጋር አሁን ቀጥታ እየጻፍን ነው የምናያቸው ማለት ነው። ኋ ሏ ኋ ሟ ሷ ሯ ሷ ሿ ቋ እንደዚህ ብለን እናነባቸዋለን። እንግዲህ እዚህ ጋር እነዚህ በምናነበት ጊዜ ኋ ሏ ኋ ሟ ሷ ሯ ሷ ሿ ቋ እያልን በዚህ መልኩ እናነባቸዋለን ማለት ነው። እንጽፋቸዋለን ማለት ነው። ከዛ ቀጥለን ቧ ቷ ቿ ኗ እኟ ቋ ኳ ኋ ዟ ዧ ዷ ጇ ጓ ጧ ጯ ጳ ጿ ፏ ፖ ቫ እንደዚህ ብለን እናነባቸዋለን። በዚህ መልኩ የዲቃላ ሆሄያት ወይም ውስብስብ ፊደል የተባሉት እነዚህ ስምንተኛ ላይ የሚገኙ የአማርኛ ፊደሎች በዚህ መልኩ እናነባቸዋለን፣ እንጽፋቸዋለን ማለት ነው። እንግዲህ እነዚህ ፊደሎች በአብዛኛው ከስር መስመር እግራቸው ላይ አግድም መስመር ተሰምሮባቸዋል ማለት ነው። ስለዚህ እነዚህ ከየትኛውም ቃላት ስሞች ላይ የተለያዩ አረፍተ ነገሮች ላይ ስናገኛቸው የምንጠራበት ስም አሁን ባነበብነው መንገድ በዚህ መንገድ እንጠራቸዋለን ማለት ነው። ኋ ሏ ኋ ሟ ሷ ሯ ሷ ሿ ቋ ቧ ቷ ቿ ኋ ኗ ኟ ቋ ኳ ኋ ዟ ዣ ዷ ጇ ጓ ጧ ጫ ጳ ጿ ጿ ፖ ዋ እሺ እንግዲህ ከመደበኛው ፊደል ወይም ሌሎችን ድምጾች በመጠቀም እነዚህን የሚተካ ድምጽ እንጽፋለን።
እናነባቸዋለን በዚያ መልኩ ማለት ነው። እነሱንም እንዴት እንጽፋለን፣ እንዴት እናቸዋለን የሚለውን አሁን ቀጥታ እየጻፍን የምናይ ይሆናል ማለት ነው። እሺ እንግዲህ እሱኛውን አሁን ቀጥታ እየጻፍን የምናይ ይሆናል። እንግዲህ የመጀመሪያው ኋ ብለን በዚህ ድምፅ ወይም ይህን ድምፅ የሚተኩ ሌሎችንም እየጻፍን ነው የምናይ ማለት ነው። እንግዲህ ይሄኛውን ኋ ብለን ከጠራ ነው ማለት ነው። ኋ ብለን ከጠራ ነው። ሌላ ደግሞ የዚህን ድምፅ የሚተኩ ወይም በዚህ ድምፅ ልንጠቀምባቸው የምንችላቸውን ፊደል ነው ማለት ነው እዚህ ጋር የምንጽፈው፣ እነሱን እንጽፋለን ማለት ነው። እሺ ይሄኛውን ኋ ብለነዋል። ሌላ ደግሞ ሁ፣ ዋ እንደዚህ ብለን ኋ የሚል ድምፅ መተካት ወይም በዚህ መልኩ መጻፍ እንችላለን ማለት ነው። እሺ ይሄኛውን ኋ ብለን እናነባዋለን። እንግዲህ ይሄኛው ሁለቱም ኋ የሚል ድምፅ አለው ማለት ነው። በመደበኛ ወይም በሌላ አማራጭ ስንጽፈው ይሄኛው ሁለትን ሆሄ እንድንጠቀም ያስገድናል። ምክንያቱም የዚህን ድምፅ የመጀመሪያውን ድምፅ ለማምጣት ሁለት መጠቀም አለብን። ያ ማለት የምንጠራውን ፊደል ሁለተኛውንና የዋ አራተኛን ድምፅ በዚህ መልኩ እንጠቀማለን ማለት ነው። ስለዚህ ይሄኛውን ለመጻፍ ሁለተኛውንና የዋ ድምፅን አስገብተን በዚህ መልኩ መጠቀም እንችላለን። ለምሳሌ የኋላ ብለን ብንጽፍ በዲቃላው ወይም በውስብስቡ ፊደል ስንጠቀም እንደዚህ አድርገን እንጽፋለን ማለት ነው። የኋላ ቀጥሎ ደግሞ በሁለተኛውና ዋን በመጠቀም የምንጽፈው ደግሞ የሁ ዋ ላ እንደዚህ አድርገን በቀላሉ መጻፍ እንችላለን ማለት ነው። ስለዚህ በዚህ መልኩ በሁለቱም መጻፍ እንችላለን ማለት ነው። በዚህ መንገድ እንጽፋቸዋለን፣ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ሏ የሚለውን በዛኛው እንተካለን ማለት ነው። ሉ ዋ እንደዚህ ብለን እንጽፋለን። እንደዚህ ብለን በቀላሉ እንጽፋለን ማለት ነው። እሺ ቀጥሎ እንግዲህ ሏን ወይም ውስብስብ ፊደልን የሚጠቀም ቃላት እንጽፋለን ማለት ነው። ሀ ይ ሏ ብለን ብንጽፍ፣ ሀይሏ ብለን ብንጽፍ እዚህ ጋር ውስብስቡን ተጠቀምን። ሌላኛ ደግሞ በዚህኛው በመደበኛው ፊደል ስንጠቀም ሀ ይ ሉ ዋ እንደዚህ ብለን ሀይሏ ብለን በዚህ መልኩ በሁለቱ መጠቀም መጻፍ እንችላለን ማለት ነው። ስለዚህ ይሄኛውን ለማንበብ ሁለተኛውን ድምፅና የወ አራተኛን ድምፅ በአንድ ላይ በማቀናጀት በዚህ መልኩ በቀላሉ እናነባቸዋለን። የውስብስብ ፊደልን ድምፅን በቀላሉ እናገኘዋለን ማለት ነው። እሺ ቀጥሎ የምናገኘው የመን ነው ማለት ነው። ማ የሚለውን ከዛ ሙ ዋ እንደዚህ ብለን እናስቀምጣለን። ከዛ በመቀጠል ቃላት እንስራ። እንደዚህ ብለን በውስብስቡ ሟሟ ብለን እንጽፋለን። ቀጥሎ ደግሞ በመደበኛው ድምፅ ሙ ዋ ሙ ዋ ሟሟ ሚል ድምፅ ይሰጠናል ማለት ነው። ወይም ከውስብስቡ ፊደል ጋር እነዚህን በመጠቀም የእሱን ድምፅ ወይም ስሙን መተካት ስለሚችሉ በዚህ መልኩ በቀላሉ መጠቀም እንችላለን ማለት ነው። እሺ ቀጥሎ የምናገኘው እዚህ ጋር ሷ ነው ማለት ነው። እንግዲህ ሱ ዋ እንላለን፣ ድምፁን ሰጠነው በዚህ ጋር በመጀመሪያ ሷ ሚል ድምፅ አገኘን ማለት ነው። ከዛ ቀጥለን ቃላት እንሰራለን። ሷ በሚለው ማለት ነው። የሷ ብሎ በሁለት ፊደል ብቻ እዚህ ጋር ቃላት ሰርተናል ማለት ነው። ቀጥሎ ደግሞ የሱ ዋ የሷ ሁለቱም የሷ ብለን ማንበብ እንችላለን ማለት ነው። ከዛ ቀጥለን ሯ ከዛ ደግሞ ዋ በዚህ መልኩ እንጽፋለን ማለት ነው። ከዛ ቀጥለን ሯጭ ብለን ከጻፍን በኋላ በመደበኛው ደግሞ ሩዋጭ እንደዚህ ብለን እንጽፋቸዋለን፣ እናነባቸዋለን ማለት ነው።
ከዛ በመቀጠል አሁንም በድጋሚ ሷ ይላል ማለት ነው። ይህንም ለመተካት ሱ ዋ እንደዚህ ብለን እንጽፈዋለን ማለት ነው። ከዛ ቃላት ብንሰራ ራሷ ብለን እንደዚህ እናስቀምጣለን። በመደበኛው ደግሞ ሱ ዋ ራሷ እንደዚህ ብለን ቃላት በዚህ መልኩ እንሰራለን። ስናነባቸውን ስማቸውን በዚህ መልኩ መተካት እንችላለን ማለት ነው። የውስብስብ ፊደሎችን እንደዚህ አድርገን በቀላሉ እናነባቸዋለን። በዚህ መልኩ እንጽፋቸዋለን ማለት ነው። እሺ ቀጥለን ደግሞ እዚህ ጋር በሿ እንሰራለን ማለት ነው። ሿ እኩል ነው ሹ ዋ እንደዚህ ብለን ካስቀመጥን በኋላ ሿ ብለን ለመጻፍ ለምሳሌ ሿ ብለን እንደዚህ እናስቀምጣለን። ቀጥለን ደግሞ ሾ ሹ ዋ ሸዋ እንደዚህ ብለን እናስቀምጣቸዋለን እንጽፋቸዋለን ማለት ነው። እሺ ከዛ ቀጥለን የምናገኛቸው ቋ ነው ማለት ነው። ቋ እኩል ነው ቁዋ። ስለዚህ የኛው ሁለቱም ቋ ብለን ማንበብ እንችላለን። እሺ ከዛ ቋ እንደዚህ ብለን ከጻፍን በመደበኛው ስንጽፍ ደግሞ ወይም በሁለተኛውና አራተኛውን በመጠቀም የምንፈጥረው የውስብስብን ድምፅ ዋ እንደዚህ ብለን እንጽፋቸዋለን ማለት ነው። ያ ማለት የመጀመሪያውን ቁዋ የሚለውን ሰጥቶናል ማለት ነው። ቋንቋ እንደዚህ ብለን እንጽፋለን። በዚህ መልኩ እናስቀምጠዋለን። እንግዲህ ቋንቋ ይላል ማለት ነው። በዚህ መልኩ እንጽፋቸዋለን። በዚህ መልኩ ማንበብም መጻፍም ይቻላል ማለት ነው። ከዛ ቀጥሎ ቧ አለ። ከዛ መደበኛው ቡዋ። ከዛ ቃላት ስንጽፍ ቧ የሚለውን ቧ ብለን የምንጽፈውን ቃላት እንደዛ አድርገን መጻፍ እንችላለን። ቡዋ እንደዚህ ብለን ቧን እንደዚህ ብለን እንጽፋቸዋለን። በዚህ መልኩ እናነባቸዋለን እንጽፋቸዋለን ማለት ነው። ከዛ ቀጥለን ቱዋ። እሺ እንደዚህ አድርገን ሁለቱንም ድምፅ በዚህ መልኩ ጽፈን ማንበብ እንችላለን። ተመሳሳይ ድምፅ ይሰጠናል ማለት ነው። እንደዚህ አድርገን በቀላሉ ማንበብ እንችላለን ማለት ነው። ከዛ ቋንቋ ቃላት እንጽፍበት ልጅቷ የሚለውን ልጅቱዋ እንደዚህ ብለን በአንድ ላይ ተመሳሳይ ድምፅ ስለሚሰጠን ማለት ነው። በዚህ መልኩ እንጽፋቸዋለን። በዚህ መልኩ እናነባቸዋለን ማለት ነው። እንግዲህ የውስብስብ ወይም ዲቃላ ብለን የምንጠራቸውን ፊደል በዚህ መልኩ መጠቀም እንችላለን ማለት ነው። እንግዲህ እነዚህ የዲቃላ ፊደል ወይም ውስብስብ ሆሄያት የተባሉት በሌላኛው በመደበኛው ማለትም በሁለተኛውንና አራተኛውን የዋን በመጠቀም ራሱ ድምፁ መፍጠር እንደሚቻል በዚህ ቪዲዮ አይተናል ማለት ነው። ስለዚህ ስጽፉም ሆነ ስታነቡ በዚህ መልኩ መጻፍና ማንበብ ትችላላችሁ ማለት ነው። ለዛሬ በዚህ አበቃን። በቀጣይ ቪዲዮ እስክንገናኝ መልካም ቀን። ቻው